ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ወራካሎ ሄሎ የሆነ ነገር ልመክራችሁ ነው የመጣሁት። ስሙልኝማ ኢማራት ውስጥ የወለዳችሁ ወራካሎ ኢትዮጵያም የወለዳችሁት አሁን ጊዜ ሆናችሁ ካላችሁ አውሩ፣ አደራችሁ አውሩኝ። በኦሮምኛ ለምን አታወሪኝ የምትሉኝ ደግሞ ምናልባት አንድ ልብ ንጹህ ያላት በሀዲያም በወላይታም በደቡብም በአማራም የሆነ ልብ ያላት ሴት ካወራችን ብዬ ነው። በብሔር ብሔረሰብ ቋንቋ የሚያወራው ኦሮምኛ አማርኛ የምትሰሙ ኦሮሞ ስማለኝ እኔ ማለት ነው ጋይስ። እንደ አንድ ሴት አገባሁት፣ ውርጉዝ ሆንኩት፣ ተሽሎኝ ደስታ ብዬ ወደ ዱባይ መጣሁ። ዱባይ ከመጣሁ ቀን ጀምሬ እቺ ጥፍሬ ጤነኛ አይደለችም። እቺ ጥፍሬ ጤነኛ አይደለችም። ሆስፒታል ዶክተር ያዝ ያሉኝ፣ ዶክተር ያዝኩት። በወሩ እጄ እየከፈልኩ እታያለሁ። ልጅሽ ጤና ነው፣ ፏኬ ቢ፣ ውሃ ጠጪ፣ አፕል ቢ፣ ወተት ጠጪ፣ እንደዚህ ሰላጣ ቢ፣ ይሄንን ቢ፣ ይሄንን ቢ፣ ይሄንን ቢ፣ ይሄንን ቢ፣ ሁሉም በላሁት። ግን ችግሬ ጋይስ ይሄ ሁሉ የበላሁት ሽንት ብቻ ነው እንጂ ሌላ ነገር የለም። የት ነው የሚሄደው? በዛውም ሆዴ ታች እሳት፣ ወገቤ እሳት፣ ራሴ እሳት። እኔ የሚበላው ይሄ ሁሉ የት ነው የሚሄደው? ንገሩኝ። የለም። ወደ ልጅ ነው ወይ ሽንቱ ሆኖ ነው ይወጣልኝ ወይ የት ሄደ? ይሄው 2-3 ቀን ነው። ንገሩኝ። ምን አለ ኢትዮጵያ ጎመንና ድንችና ቅጣ በልቼ ቢወልድ ኖሮ ንፍሮ የበላሁት እኔ ነኝ ያሽቃበትኩት፣ እኔ ነኝ ደረጃ ከፍ ያረኩት። እንዴ እናታችን ፏኬ በልቶ ነው እንደ ወለዱ እና በእናታችሁ ሞቼ ያለው ጌታን ቀልድ አይደለም።